በመኖራችን ውስጥ አንድ እጅግ አስገራሚ ትልቅ እንቆቅልሽ አለ። እሱም ነፍሳችን ለዘመናት ተኝታበት ከነበረው የቅዠት ዓለም ባነቃችን ማግስት ዓለም በሙሉ ትርጉም አልባ ሆና መታየቷ ነው። ብዙዎቻችን መንፈሳዊ መነቃቃት ወይንም ስፒሪቹዋል አዌክኒንግ ብርሃንና ሰላም ብቻ ይመስለናል። ነገር ግን እውነቱ ሌላ ነው። መነቃቃት መጀመሪያ ላይ ነፃነት ቢሰጥም ቆየት ብሎ ግን ጥልቅ ባዶነትና የመኖር ፍላጎት ማጣት ውስጥ ይከተናል። ለምን ይሆን? እውነቱን ባወቀን ቁጥር ህይወት ፊቷን የምታዞርብን። በሰው ልጅ የዕድሜ ዘመን ውስጥ እጅግ አስደሳችም በተመሳሳይ መልኩ ደግሞ እጅግ አስፈሪም የሆነ አንድ ወሳኝ ምዕራፍ አለ። በዚህ ምዕራፍ በገጠመህ ትልቅ የህይወት ቀውስና የግል ስብራት ምክንያት በውስጥ የሆነ ትልቅ ሽግግር ተከስቶ ይሆናል። ከዚህ ቀደም እውነት መስለው የታዩህ የነበሩ ክብርና ዋጋ የሰጣቸው ነገሮች በሙሉ በድንገት እንደ ጭጋግ ሲበኑ አየሃቸው። ያ ሁሉ የዱንያ ጫጫታ፣ የሰው ሽኩቻ፣ የዝና ፍለጋና የልብህ ጭንቀት ድንገት ጸጥ አለ። መጀመሪያ ላይ ይህ አዲስ ስሜት ትልቅ ሰላምና ነፃነት ሰጥቶህ ነበረ። ልክ ለዓመታት ከቆየህበት እስር ቤት በድንገት የተፈታህ ሰው ያህል በደስታ ስሜት ተሰምቶ ይሆናል። ነገር ግን ቀናት እያለፉ ሲሄዱ ያ የነበረህ የህይወት ትርጉም በዝምታ መጥፋት ይጀምራል። ይህ መጥፋት ደግሞ በአንድ ጀንበር ወይንም በሆይ ሆይታ ሳይሆን በጣም ረቂቅና በረጅሙ ዝምታ የታጀበ ነበረ። ሁኔታው ልክ ነፍስህ የህይወት ድምፅ ቀንሳ መልሳ መክፈቱን የረሳችው ያህል ነው። መሯሯጡን አቆምክ፣ ለነገሮች ግድ መስጠቱም ተውክ። ይህ የሆነው ግን በግዴለሽነት በክፋት ወይንም በስንፍና ሳይሆን ከውስጥህ በመነጨ ትልቅና ድንገተኛ የህይወት ዝምታ ነው። እውነቱን ካወቅኩ በኋላ ግን ለምን እንዲደነዘዝኩ? ለምን ህይወት ፊቷን አዞረችብኝ? ለምንስ ተነሳሽነቴ እንደ ሻማ በነፋስ ጠፋ? የሚሉ ጥያቄዎች በውስጥህ ይጮኻሉ። ዛሬ የምንወያየው ስለዚሁ ታላቅ እንቆቅልሽ ነው። መንፈሳዊ መነቃቃት ፍላጎታችንን ያቀጣጥላል ብለን ብንጠብቅም ለምን በተቃራኒው ባዶ እንደሚያደርገን ደግሞ በጥልቀት እንመረምራለን። መነቃቃት ሲባል በብዙዎች አእምሮ ውስጥ የሚሳለው ምስል በብርሃን የተሞላ ሁሌም ደስ የሚልና ማለቂያ የሌለው ጉልበት የሚሰጥ ክስተት ነው። ሆኖም ግን እውነታው ከዚህ ሕሳቤ እጅግ የራቀ ነው። ብዙ በጥልቀት የሚያስተውሉ ሰዎች ለሌሎች ስሜት ቅርብ የሆኑ ወይንም ኤምፓት ሰዎች ከመነቃቃት በኋላ ወደ አንድ ትልቅ ጭጋግ ውስጥ ይገባሉ። ይህ ጭጋግ ሁሉንም ነገር ያደበዝዘዋል። ከዚህ በፊት የምትወዳቸው ስሜትህን የሚቀሰቅሱና የሚያስደስቱ የነበሩ ነገሮች ሁሉ አሁን ምንም ትርጉም አይሰጡህም። በስራ ውጤታማ ለመሆን የምታደርገው መፍጨርጨር፣ በሰው ዘንድ ተወዳጅ ለመሆን የምታደርገው ትግል፣ እንዲያውም ቀደም ሲል አልመሃቸው የነበሩ ትልቅ ህልሞችህ በሙሉ አሁን ከንቱ መስሎ ይታዩሃል። ይህ ስሜት በውጫዊ መልኩ ድብርት ሊመስል ይችላል። ነገር ግን በመሰረቱ ድብርት አይደለም። ድብርት ተስፋ መቁረጥ ሲሆን፣ ይህ ስሜት ግን ከመጠን በላይ ማየት ወይንም ኦቨርሲንግ ነው። ሁሉንም ነገር አጥርተህ ከባዶነቱና ከነጊዜያዊነቱ ስላየኸው ከዚህ በፊት የነበረ ያ የታወርክበት ተነሳሽነት አብሮህ ሊቀጥል አልቻለም። የድሮ አንተ የነበረው ተነሳሽነት የተገነባው ባለማወቅ ላይ ነበረ። አሁን ግን ያ አለማወቅ በብርሃን ተተክቷል። እዚህ ጋር በዚህ ግንዛቤ ያለፈች አንዲት ጓደኛዬን ታሪክ ላካፍላችሁ። እቺ ልጅ በጣም ንቁ፣ ብሩህና እንደ ኤክሃርት ቶል፣ አላን ዋትስና ክሪሽና ሙርቲ ያሉ ታላላቅ ጠቢባንን መጽሐፍ አብዝታ የምታነብ ነበረች። ከዚያም በአንድ ወቅት በህይወቷ ውስጥ ትልቅ የመንፈስ መነቃቃት አጋጠማት። ሁሉንም ነገር ተረዳሁት፣ የህይወት ምስጢር ተገለጠልኝ አለችኝ። የማንነት የእኔነት ወይንም ኢጎ እና ውጫዊ ስኬትን የማሳደድን ከንቱነት በሚገባ ተረዳች። ሆኖም ግን ከሁለት ወራት በኋላ ሁኔታዎች ባልተጠበቀ ሁኔታ ተቀየረ። ከአልጋዋ መነሳት እንኳን አቅቷት ቀኑን ሙሉ ጣሪያ እየተመለከተች መዋል ጀመረች። በፊት ስኬታማ ባለመሆኔ እጨነቅና ለቅስ ነበረ። አሁን ግን ምንም ባደርግም ባላደርግም ግድ አይሰጠኝም። መነቃቃት ያነቃቃኛል እንጂ እንዲህ ያደነዘኛል ብዬ በጭራሽ አላሰብኩም ነበር ብላ በአንድ ወቅት ያጋጠማትን አጫውታኝ ነበረ። የዘመናዊ ስነልቦና አባት የሆነው ካርል ዩንግ ይህንን ሁኔታ በሚገባ ይረዳው ነበረ። ዩንግ እንዲህ ይላል፣ Enlightenment doesn't come by imagining figures of light, but by making the darkness conscious። ይህ ማለት ደግሞ መገለጥ የሚመጣው የብርሃን ምስሎችን በማለም ሳይሆን ጨለማውን በማወቅና ወደ ብርሃን በመውጣት ነው ይለናል። ይህ ማለት የመነቃቃት መጨረሻ ሳይሆን የስነልቦናዊ ሞት መጀመሪያ ነው። ማንነቴ ነው ብለህ የምታስበው የድሮ አንተ እየሞተ ነው። ለህይወትህ ትርጉም የሚሰጡህ መዋቅሮች፣ ግቦች፣ ስራ፣ ግንኙነቶችህ፣ እንዲያውም የጊዜ አረዳድህ ሁሉ እየፈረሰ ነው። እኔነትህ ወይንም ኢጎ ሙሉ በሙሉ አልጠፋም። ነገር ግን የድሮ ካርታው ስለጠፋበት ግራ ተጋብቷል። ያለ አዲስ ካርታ ደግሞ ተነሳሽነት ሊኖር አይችልም። ይህ ሽግግር ልክ እንደ አሮጌ ህንፃ መፍረስ ነው። አዲሱን ለመገንባት መጀመሪያ አሮጌው መደርመስ አለበት።
አሁን የሚሰማህ ስሜት ውድቀት አይደለም። በክሊኒካዊ ትርጉሙ ድብርት ወይንም ጭንቀት ተብሎ ሊፈረጅም አይችልም። ዩንግ እንደሚለው ዘመናዊው ዓለም ይህንን የዝምታና የባዶነት ጊዜ ለማስወገድና ለመሸፋፈን ይጥራል። በማህበራዊ ሚዲያ፣ በስራ ብዛትና በከንቱ ጫጫታ ይህንን ባዶነት እንድንሸፍነው ይገፋፋናል። ነገር ግን ዩንግ ይህ ቮይድ ወይንም ባዶነት ለእውነተኛ ማንነትህ ግንባታ እጅግ አስፈላጊ እንደሆነ ያምን ነበር። ይህ ጊዜ the sacred pause ይባላል። በአሮጌውና በአዲሱ ማንነትህ መካከል ያለውን ሊምቦ ወይንም መካከለኛ ቀጠና ነው። ከአሮጌው ተላቀህ ነገር ግን ወደ አዲሱ ገና አልገባህም። በዚህ ጊዜ የድሮ አንተ የነበረው ተነሳሽነት ይፈርሳል። ለብዙ ጊዜያት ስትሮጥ የነበረው ሰውን ለማስደሰት፣ ስኬታማ ለመባል፣ ሀብት ለማከማቸት ወይንም ስራህን ለሌሎች ለማረጋገጥ ነበረ። ዩንግ ይህንን ጭምብል ወይንም ፐርሶና ይለዋል። ይህ ጭምብል በህብረተሰቡ ውስጥ ተቀባይነት ለማግኘት የምታደርገው መፍጨርጨር ነው። መነቃቃት ግን ይህንን ጭምብል በኃይል ይገፋዋል። ጭምብሉ ሲወልቅ ደግሞ የድሮ ግቦችህ አይመጥኑህም። ልክ መድረክ ላይ ገጸ ባህሪውን እንደረሳ ተዋናይ ግራ ትጋባለህ። ተነሳሽነት ያጣኸው ጉልበት ስለሌለህ ሳይሆን ያ ጉልበት የሚመነጭበት ነዳጅ ስለተለወጠ ነው። የድሮ ነዳጅህ ፍርሃትና ጉድለት ነበረ። አሁን ግን እነሱ ቦታ የላቸውም። ብዙ ሰዎች መነቃቃት ሲመጣ አሮጌውን ህይወታቸውን በበለጠ ፍጥነትና ደስታ የሚመሩ ይመስላቸዋል። ነገር ግን መነቃቃት አሮጌውን ህይወት አያድስም፣ ይልቁንም ይዘጋዋል። ይህ የሆነው አጠቃላይ የህይወት አሰራር ስርዓትህ እየተቀየረ ስለሆነ ነው። ከዚህ በፊት የምታደርገው ነገሮች በሙሉ በኢጎ ድሪቨን ተነሳሽነት ላይ የተመሰረቱ ነበሩ። ለምሳሌ ይህንን ካላደረኩኝ ሰዎች ዝቅ አድርገው ያዩኛል፣ ይህንን ስኬት ካላገኘው ህይወቴ ትርጉም የለውም፣ እኔ ከሌሎች የተሻልኩ መሆኔን በተግባር ማረጋገጥ አለብኝ የሚሉ ሐሳቦች ናቸው። እነዚህ ሐሳቦች ነበሩ ሌት ተቀን ስትለፋ እንድትውል የሚያደርጉ። መነቃቃት ግን አንተ ከማንም አታንስም፣ ከማንም አትበልጥም፣ አንተ የጽንፈ ዓለሙ ነፍስ አካል ነህ የሚል ፍጹም እውነት ይዞልህ ይመጣል። ይህ እውነት ወደ ህሊናህ ሲገባ የድሮ የውድድር ሞተር ይቆማል። ሞተሩ ሲቆም ደግሞ መኪናው ወይንም ህይወትህ የቆመ ይመስልሃል። ነገር ግን እየተካሄደ ያለው ለውጥ አዲስና ዘላቂ የሆነ ሞተር የመግጠም ሂደት ነው። ይህ የጉዞ ክፍል ብዙዎችን ግራ ሊያጋባ ይችላል። ዩንግ ይህንን ሽግግር ኢናንቲዮድሮሚና ይለዋል። ይህም ነገሮች ወደ ተቃራኒው የሚቀየሩበት ህግ ነው። ከከፍተኛ ሩጫ ወደ ጥልቅ ዝምታ፣ ከብዙ ተግባር ወደ ምንም አለማድረግ ትገባለህ። ይህንን በምሳሌ ለማየት የአባ ጨጓሬ ወደ ቢራቢሮነት የመቀየር ሂደትን እንመልከት። አባ ጨጓሬዋ ወደ ቤቷ ወይንም ኮኮን ውስጥ ከገባች ወዲያውኑ ቢራቢሮ አትሆንም። በመሃል ላይ አንድ ለየት ያለ ደረጃ አለ። አባ ጨጓሬዋ በቤቷ ውስጥ ራሷን ወደ ፈሳሽ ወይንም ጉ ወደምንለው ትቀየራለች። በዚህ ወቅት አባ ጨጓሬም አይደለችም፣ ቢራቢሮም አይደለችም። ዝም ብላ ፈሳሽ ሆና ትቀጥላለች። ይህ ፈሳሽ ደግሞ ስራ አይሰራም፣ አይሮጥም፣ ህልም የለውም። ዝም ብሎ ፈሳሽ ሆኖ ቀላጭ እንጂ። ተመልከት፣ አንተ አሁን ያለህበት ሁኔታ በትክክል ይህንን ሊመስል ይችላል። እንደ ምሳሌ ብናስብ የአባ ጨጓሬነት ማንነትህ ቀልጧል ብለን እናስብ። የቢራቢሮነት ክንፍህ ደግሞ ገና አልበቀለም። በዚህ ወቅት ምን ላደርግ ብለህ ብትጨነቅም መልስ አታገኝም። ምክንያቱም አሁን ተግባር ሳይሆን መቅለጥ ነው የሚጠበቅብህ። ነፍስህ የድሮ ማንነትህን ልቀቅ፣ ጥልቅ የሆነ ነገር እየገነባው ነው እያለችህ ነው። ባዶነት የሚሰማ የተቀበረው እውነተኛ ማንነትህ ወደ ላይ እንዲወጣ ሰፊ ቦታ እየፈጠረ ስለሆነ ነው። በዘመናዊ ዓለም አጠራር ሃይ ቫይብስ ኦንሊ ወይንም ሁሌም ደስተኛ ሁን የሚል ትምህርት አለ። ካርል ዩንግ ግን ይህንን ሐሳብ በጥብቅ ይቃወማል። ጨለማህን ሳታይና ሳትቀበል፣ ድክመትህን ሳታቅፍ ሙሉ ልትሆን አትችልም ይላል። ይህ ከመነቃቃት በኋላ የሚሰማ ባዶነትና የተነሳሽነት ማጣት በውስጥህ ለዘመናት የሸሻሃቸውን ጨለማ ክፍሎች እንድታይ የተሰጠህ ታላቅ ዕድል ነው። በዝምታ ስትቀመጥና ምንም ማድረግ ሲያቅትህ እስካሁን በስራና በሩጫ የሸሻሃቸው ስሜቶች ቀስ በቀስ ወደ ላይ ይወጣሉ። ብቸኝነት፣ ፍርሃት፣ ትርጉም ማጣት፣ የልጅነት ቁስሎች፣ እነዚህ ሁሉ መታየትና መፈወስ ይጀምራሉ። ተነሳሽነትህ የጠፋው አእምሮህ ትኩረቱን ወደ ውጪ ከማድረግ ይልቅ ወደ ውስጥ እንዲያደርግ ስለተገደደ ነው። ዩንግ ሻዶው ወርክ ወይንም የጥላ ስራ የሚለው ይህንን ነው። እነዚህን ክፍሎችህን ስትቀበላቸውና ስታቅፋቸው ህይወትህ ከአርቲፊሻል ስኬት ወደ እውነተኛ ሙሉነት ይሸጋገራል። በተጨማሪም እዚህ ጋር ዩንግ አንድ ትልቅ ማስጠንቀቂያ አለው። አንዳንድ ሰዎች ከመነቃቃት በኋላ ወደ ስፒሪቹዋል ባይፓሲንግ ውስጥ ይገባሉ። እዚች በምንኖርባት ዓለም ላይ ሁሉም ነገር ቅዠት ነው፣
ምንም ነገር ትርጉም የለውም። ስለዚህ ዝም ብዬ ቁጭ ብል ይሻላል በማለት ከህይወት ይሸሻሉ። ይህ ታዲያ ዲታችመንት ሳይሆን ኃላፊነት ካለብን ከራሳችን ህይወት መውጣት ነው። እውነተኛ መነቃቃት ግን ከህይወት መሸሽ ሳይሆን ህይወትን በአዲስ መነጽር ማየት ነው። እውነተኛው ማንነትህ በዚህ ምድር ላይ መኖርን መፍጠር ይፈልጋል። ነገር ግን የሚፈጥረው በኢጎ ፍላጎት ሳይሆን በነፍስ ትዕዛዝ ነው። ስለዚህ በባዶነት ውስጥ ለዘላለም አትቀርም። ይህ ጊዜ አሮጌው እንዲወገድና ወደ አዲሱ የህይወት ምዕራፍህ እንድትሸጋገር የተሰጠህ የዝግጅት ወቅት መሆኑን አትዘንጋ። ከዚህ ባዶነት ዝምታ በኋላ የሆነ ወቅት ላይ አዲስ ተነሳሽነት በውስጥህ መመለስ ይጀምራል። ነገር ግን ይህ ተነሳሽነት ከድሮ ፍጹም የተለየ ነው። የድሮ ተነሳሽነት በጭንቀት በፉክክርና በጉድለት ስሜት የሚመራ ነበረ። አዲሱ ተነሳሽነት ደግሞ በሰላም በጉጉትና በእቅድ ወይንም አላይንመንት የሚመራ ነው። ይህ አዲሱ ስሜት ረጋ ያለ ውስጣዊ ስበት ነው። ዩንግ ይህንን the emergence of the self ይለዋል። አሁን ህይወት ከህልውና ትግል ወጥታ ወደ ትርጉም ትቀየራለች። ነፍስህ ስትመራህ አትጨነቅም፣ ምላሽ ትሰጣለህ እንጂ። እንግዲህ ሰውን ለማስደሰት አትኖርም፣ ይልቁንም ከውስጣዊ እውነትህ ጋር ትስማማለህ። የማይመጥኑህን ነገሮች፣ ስራዎችና ግንኙነቶችን አይሆንም ማለት ትጀምራለህ። ይህንን ስታደርግ ምንም የጥፋተኝነት ስሜት አይሰማህም። ከውጤት ይልቅ ሂደቱንና ሰላምን ትመርጣለህ። የሚገርመው ነገር በዚህ አዲስ ተነሳሽነት የምትሰራው ስራዎች ከድሮ በበለጠ ውጤታማና ለዓለም የሚጠቅሙ ይሆናሉ። ምክንያቱም አሁን የምትሰራው ለማግኘት ሳይሆን ለመስጠት ነው። ዩንግ the symbolic life የሚባል ጽንሰ ሐሳብ አለው። ከመነቃቃት በኋላ ተነሳሽነት የሚመጣው ከቀጥተኛ እቅዶች ሳይሆን ከህይወት ምልክቶች ነው። ለምሳሌ ውስጣዊ ስሜትህ፣ ህልሞችህ አጋጣሚዎች ናቸው። ህይወት በአጋጣሚ የምታጣጥምልህን ነገሮች ማስተዋል ትጀምራለህ። ምን ማድረግ አለብኝ ብለህ ከምትጨነቅ ይልቅ ህይወት አሁን ምን እያሳየችኝ ነው ብለህ መጠየቅ ትጀምራለህ። ይህ በምልክት መኖር ህይወት እጅግ አስደሳችና ምስጢራዊ ያደርጋታል። ተነሳሽነትህ የሚመነጨው ከውጫዊ ሽልማት ሳይሆን ከዚህ መለኮታዊ ጨዋታ ጋር አብሮ በመጓዝ ነው። ለማጠቃለል ያህል ከመነቃቃት በኋላ የሚሰማህ ባዶነትና የተነሳሽነት ማጣት የአደጋ ምልክት አይደለም፣ ይልቁንም ታላቅ የምስራች ነው። የድሮ እሳትህ የጠፋው በውጫዊ ንፋስ የማይጠፋ ትልቅ ነበልባል በውስጥህ እንዲቀጣጠል ነው። በበረሃና በጨለማም ውስጥ ያልፋል፣ ነገር ግን መጨረሻው ራስን መሆን ነው። አሁን ያለህበት ሁኔታ የመነቃቃትህ የመጨረሻ ሳይሆን ትክክለኛ ማንነትህን የመሆን መጀመሪያ ነው። እስቲ ራስህን ጠይቅ። አንደኛ፣ ያጣኸው ተነሳሽነት የትኛው ነው? የድሮ ጭንብል ወይስ የነፍስህን ፍላጎት? ሁለተኛ፣ በባዶነትህ ውስጥ ምን አይነት አዲስ ድምፅ እየሰማህ ነው? ሶስተኛ፣ ከህይወት ጋር መታገልህን አቁመህ እንደ ውሃ መፍሰስ ብትጀምር ምን ሊከሰት ይችላል? ይህ ጉዞ ለጥቂቶች ብቻ የተፈጠረ ልዩ ስጦታ ነው። ስለዚህ በባዶነት ስሜትህ አትፍራ፣ በዝምታህም አትደንግጥ። በቅርብ ደግሞ ሐሳቡ ሁላ ተሳክቶልህ የምትደሰትበትን ጊዜ ይመጣል። ያኔ ተነሳሽነትህ ድካም የሌለበት ሰላማዊና ዓለምን የሚቀይር ይሆናል። ይህ መልእክት ልብህን ነክቶት ከሆነ አስተማሪ ነው ብለህ ካሰብክም አሁን ባለህበት ሁኔታ ላይ ብርሃን ከፈነጠቀልህ አንተስ በዚህ ጉዞ ላይ ምን እየተሰማህ እንደሆነ በኮሜንት አጋራኝ። ለተጨማሪ ደግሞ እንዲህ ያሉ ጥልቅ የስነ ልቦና ትንታኔዎችን ኦር ፍራክቹዋል ዊዝደም ሰብስክራይብ ማድረጉን እንዳትረሱ። መነቃቃት የታሪኩ መጨረሻ ሳይሆን እውነተኛው ታሪክ የሚጀምርበት ቦታ ነው። አመሰግናለሁ። ቻው።